ሁለተኛዋ ሴት ቅዱስ ገብርኤል ቤተክርስቲያን ትመጣና የቅዱስ ገብርኤል ስዕል ፊት ለፊት ትቆምና እንዲህ አለችው፣ አንተ ቅዱስ ገብርኤል እግዚአብሔር ወደ ብዙ ሴቶች ልኮሃል፣ ያልወለዱት ትወልዳላችሁ፣ በልጅ ትባረካላችሁ እያልክ ብዙዎችን ባርከሃል። ትጸንሲ፣ ትወልጃለሽ፣ ትጸንሻለሽ፣ የወንድ ልጅ እናት ትሆኛለሽ፣ የወንድ ልጅ አባት ትሆናለህ እያልክ ብዙዎችን አብስረሃል። እኔ ልጅ የለኝም። እኔ ባለመውለድ የተነሳ ባሌ ሊፈታኝ ነው። በእኔ ትዳሩ ሰዎች እጃቸውን አስገብተዋል። የምትወልደዋን አግባይችን ፍታት እያሉ ምክር እየሰጡ ነው። እግዚአብሔር ያጣመረውን ደግሞ ማን አይለየውም? ሰዎች ግን ሊለዩኝ ነው። ቅዱስ ገብርኤል እባክህን ዛሬ ብስራትህን አሰማኝ አለችና እንባዋን ወደ ስዕሉ ላይ ረጨችና ሄደች። የሰማችሁኝ ነው? ወደ ምኑ ላይ? ከዛ በኋላ እንዲህ አለችው፣ እኔ ማደርግልህ ነገር የለኝም፣ ከሰጠኸኝ ልጁን በዚህ ቤተ መቅደስ አቆርበዋለሁ፣ ክርስትናን በዚህ ቤት አነሳልሃለሁ ብላ ነገረችና ሄደች። በአመቱ ልጅ ወለደች። ምን ወለደች? ልጅ ወለደች። ወንድ ልጅ። ደስታዋን ሁሉ ልጇን አቅፋ አገር መንደሩ ነው የምታወራው። መንገድ ላይ አያት ሁሉ ትናገራለች። የሰማችሁኝ ነው? ማይዜ ተመጽእ እንል ነበረ፣ ለካ ዘግይቶ የተሰጠኝ የተባረከውን ነው። ይሄውና ስምዖንና አቅሌስያ እኮ 30 ዘመን ጠብቀው እኮ ነው ገብረ መንፈስ ቅዱስን ያክል ደግ አባት ያገኙት። ልጃቸውም አባታቸውም ይሆነላቸው። እነ ተክልዬ እኮ ልጅ በማጣታቸው ማን ነው እግዚአብሔርና ጸጋዛብ ልጅ በማጣታቸው ኖረው እኮ ተክልዬን ያገኙት። እነ ሐና እኮ ሳሙኤልን ያገኙት እኮ ዘግይተው ነው። እነ ፍናና ወልደው ሲያስቀኗቸው። እነ ኤልሳቤጥ እኮ ዮሐንስን የወለዱት በስተርጅናቸው ነው። ሳራ ሚሳቅን የወለደችው ዛሬ ነገሮቻችሁ የዘገየባችሁ የተሻለው ልትቀበሉ ስለሆነ ዝም ብላችሁ በመጠበቂያችሁ ላይ ማይዜ ተመጽሐቢ ወደ እኔ መቼ ትመጣለህ? ልትከፍትልኝ፣ ልታነሳኝ፣ ልታብስልኝ፣ መራራ ልታጣፍጥልኝ፣ ህይወቴን ልታቃናልኝ መቼ ትመጣለህ ብቻ በሉት። ይመጣል። መድኃኒት ይመጣል። አይመጣም? ይመጣል። አይመጣም? እና እቺ ሴት ቅዱስ ቁርባን ማን ነው ክርስትና በሚነሳበት ቀን ገብርኤል ቤተክርስቲያን ባይሆንስ ሲሏትና የወለደችው የባሏ ቤተሰብ ጋር ነው። የባሏ ቤተሰብ ሐሳብ ሰጣ። ቤተክርስቲያን ነው። እውነት ነው። ቤተክርስቲያን ነው። ይሄ ቤተክርስቲያን ለመታሰቢያነቱ ለቅዱስ ቂርቆስ ተሰጠ እንጂ ቤተክርስቲያኑ የክርስቶስ ነው። አካለ ክርስቶስ ነው። ክርስቶስ የቤተክርስቲያን ራስ ነው አይደል? እውነት አሰብ። ምክንያቱም በዚህ ቅዱስ ቤተ መቅደስ ውስጥ የማን ስጋና ደም ነው ያለው? ለማን ነው አምልኮ የሚቀርበው? ለክርስቶስ ለእግዚአብሔር አይደል? ስለዚህ ችግር የለም ብለዋት ሌላ ቤተክርስቲያን ሄደችና ክርስትና ተነሳ። ክርስትና ተነስቶ ዲያቆኑ ልክ ደሙን ታውቃላችሁ፣ በርፈ መስቀል አይቀበሉም። በጣታቸው ይነክሩና ካህኑ ምን ያደርጋል? ከንፈሩን ያስነካዋል። የክርስቶስን ደም አይደል? ከዛ በኋላ ልክ በጣቱ ደሙን ጠምቶ ወደ ከንፈሩ ላይ ያስቀምጥለት ሲል ልጁ ሞቷል። እጇ ላይ እንዳለ ደርቋል። እዚህ ኢትዮጵያ ውስጥ እኮ ነው የምነግራችሁ። ልጁ ሞቷል። አንቺ ልጅሽ እኮ የለም እንዴ የሞተ ሰው ነው እንዲያቅፍሽ የምታቆርቢው ስትል ልጅቷ እናትየው ተደነግጥና ሌሎች ልጇን ይቀበሏታል። ሌሎች ሲያረጋግጡ ልጁ ሞቷል። ምን ብላ እንደተናገረች ታውቃላችሁ? ቅድም ብለናል። ወደሙ ለኢየሱስ ክርስቶስ ያነጻህነም ኩሉ ኃጣዊነ ነው አይደል? ከኃጢአት ሁሉ ምን ይላል? ያነጻል ብለናል። በጣም የሚገርማችሁ ምን አለች እናት? ግድ የለም ልጁ የሚነሳው በክርስቶስ ደም ነው። በማን? ስለዚህ ግድ የለም ካህኑ አባቴ እምቢ እንዳትለኝ በምታገለግለው አምላክ በመድኃኔዓለም ይዣለሁ። እምቢ እንዳትለኝ በጣታ አስነካና ከንፈሩ ላይ ብቻ አስቀምጥለት ልጄ ይነሳል አለች። ይሄን እምነት ለኛ ያርግልን። አስከሬን ነው ብላ ከመቅደስ ይዛ አልቀበረችም። ያቺ አስተኝታ እንደመጣች ይቺን በእጇ እንዳለች የክርስቶስ ደም አለች። አያችሁ? መቼ ነው ወደዚህ የምትቀርቡት? መቼ ነው ወደዚህ ምስጢር አተሳትፎ ምን ደርሰው? ይሄ በይ ተመልካች ሆነን ልንቀር እኮ ነው ወገኖቼ። አማኑኤል ያቅርበን በእውነቱ ኃጢአታችንን አጥቦ በደላችን ደምስሶልን ወደ ቅዱስ ምስጢር ተሳትፎ ያደርሰን መድኃኔዓለም። እና በአጭር ቃል ይቺ ሴት እሺ ብሎ ካህኑ ደሙን ጠብ ሲያደርግለት ያ ልጅ አይኑን ገለጠ።